ሰላም ውድ የኢትዮቴክ ዊዝ ጄፒ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም እንደሆናችሁ ተስፋ አድርጋለሁ። እኔ በጣም ደህና ነኝ። ትንሽ ጉንፋን ይዞኛል። ይሄ ቪዲዮ ላይ እሱ ነገር ከሰማችሁት እንግዲህ ይቅርታ አድርጉልኝ። ብዙም ላለማሰማት እየሞከርኩ ነው ቪዲዮን እየሰራው ያለሁት። ትናንትና የለጠፍኩት አንድ ቪዲዮ ነበረ ወይም አክቹሊ ከትናንት ወዲያ የለጠፍኩት ቪዲዮ ደግሞ ስለ ኦንላይን መኒ ሜኪንግ ነበርና ከዛ በኋላ ፕራይቬት አድርጌዋለሁ። ፕራይቬት ያደረኩበት ምክንያት ኮሜንት ሴክሽን ውስጥ ብዙ ሰዎች ስካም ነው፣ በትክክል የሚሰራ ነገር አይደለም ሞክሬዋለሁ ስላሉ እኔ ደግሞ ይሄንን ቪዲዮ ያዘጋጀውላችሁ በሰው እገዛ አማካኝነት ስለሆነ መጀመሪያ በራሴ ቼክ አድርጌው ገንዘብ እጅ ላይ የሚደርስ ነገር እንደሆነ ካረጋገጥኩ በኋላ ወይ ቪዲዮን ዲሊት አድርጓለሁ ወይ መልሷለሁ። ከድሮም ጀምሮ እኔ ሪፈራል እና እንደዚህ አይነት ነገሮችን የሚጠቀም ፔመንት ሲስተም ወይንም መኒ ሜኪንግ ኦንላይን አይመቸኝም። ምክንያቱም ብዙዎቹ መጨረሻ ደቂቃ ይሄ ዊዝድሮ ሚኒመም ትሬሽሆልድ ስንደርስ ነው የምናውቀው። ከዛ በኋላ ደግሞ እኔ ብዙም እንደዚህ አይነት ነገሮች ላይ የተጎዳሁት ነገር አለ። አክቹሊ እኔ ወደዛ ከመግባት በፊት በትክክለኛ ኦንላይን ስራ የሚገኝ መኒ ሜኪንግ መንገዶች አሉ። ይሄ ነገር ከመኖሩ በፊት ግን መጀመሪያ ላይ ክፍያ መቀበል ምንችልበት መንገድ ከሌለ ምንም ትርጉም የለውም ገንዘቡን መስራት። በዚህ ምክንያት ያዘጋጀሁት ቱ ፓርት ነው የሚሆነው። መጀመሪያ ዛሬ ላይ የምናየው እንዴት ኢትዮጵያ ውስጥ ሆነን ፔፓል መክፈት እንደምንችል ነው። ይሄንን ነገር ሳቀርብላችሁ ፔፓል ኢትዮጵያ ውስጥ እንዴት እንደሚከፈት በጣም ብዙ ቪዲዮዎች ቲክቶክ ላይም ዩቲዩብ ላይም አይቻለሁ። ኢትዮጵያ ፔፓል መቀበል ጀምራለች የሚል ዜናና ቪዲዮቹን ገብቼ ሳይ ያው ትክክል ነው። በኢትዮጵያ ውስጥ ሆነን በኢትዮጵያ ስልክ ቁጥር አካውንት ቬሪፋይ ማድረግ እንችላለን። ነገር ግን ይሄ አሁን አዲስ ነገርም አይደለም። ትንሽ ቆየት ብሏል። እኔ የዛሬ 3-4 ዓመት አካባቢ እንደዚህ አድርጌ ከፍቼ ነበር። በኋላ ገንዘብ ልቀበል በፈለኩበት ሰዓት ላይ ግን ያየሁት ሌላ ነገር አለ። ያየሁትና ትንሽ ሞራሌን የጎዳው ነገር ቢኖር ምንድነው ይሄ ፔፓል አካውንት ለስሙ ፔፓል አካውንት ነው ተባለ እንጂ ገንዘብ መቀበል አንችልም፣ እንዲሁም ደግሞ ገንዘብ መላክም አንችልም። ቤዚካሊ ዩዝለስ የሆነ አካውንት ነው። ዛሬ ማሳያችሁ እንዴት ገንዘብ መቀበል የሚችል እንዲሁም ደግሞ ገንዘብ መላክ የሚችል ፔፓል አካውንት ኢትዮጵያ ውስጥ ሆነን መክፈት የምንችልበትን መንገድ ነው። ይሄንን ነገር ለማድረግ ግን የሚያስፈልጉን ነገሮች አሉ። ከሚያስፈልጉን ነገሮች መካከል አንዱ ምንድነው የአሜሪካ ስልክ ቁጥር ያስፈልገናል። ይሄንን ነገር ለማድረግ ከዚህ በፊት አንድ ቪዲዮ ሰርቻለሁ። ገብታችሁ ቻናሉ ላይ ፈልጉት። እዚሁ ስክሪኑ ላይም ካርዶቹ ላይ ማስቀምጥላችኋለሁ። ሰከንድ ላይን የሚባል አፕሊኬሽን አለ። እሱን እንዴት ሴትአፕ እንደምታደርጉ የተብራራ ቪዲዮ አለ። ካሁኑ ማስጠነቀቃችሁ ይሄንን ቪዲዮ ፖዝ አድርጋችሁ መጀመሪያ ስልክ ቁጥራችሁን እንድታወጡ ነው። ስልክ ቁጥራችሁን ለማውጣት ስትሞክሩ ሄዳችሁ ዳውንሎድ ስታደርጉት እንግዲህ ፕሌይ ስቶር ላይ ላይኖርላችሁ ይችላል። ከኢቲ ነፃ አፕስ ነው ብዙ ሰው ሲያወርድ የነበረው። ኢቲ ነፃ አፕስ ላይ ያለው ቨርዥን ደግሞ ከአንዳንድ ስልኮች ጋር አይጣጣምም። በዚህ ምክንያት አንዳንድ ሰዎች ኮምፕሌን እያደረጉ ነበር። ዳይሬክትሊ ከፕሌይ ስቶር ማውረድ የምትፈልጉ ከሆነ ሌላ ደግሞ የሰራሁት ቪዲዮ አለ። ጉግል ፕሌይ not available in your country እንጠገን የሚል ቪዲዮ አለ። እሱንም እዚሁ ካርዱ ላይ ያስቀምጥላችኋለሁ። እሱን አይታችሁ ሎጎ ከኔ ጋር ተመሳሳይ ያለውን ሰከንድ ላይን ዳውንሎድ አድርጋችሁ የአሜሪካ ስልክ ቁጥር አውጥታችሁ ነው ይሄንን ቱቶሪያል መቀጠል ያለባችሁ። ጥያቄ የሚጠይቅ ሰው አለ አንዳንድ ጊዜ ሙሉ ቪዲዮን ሳይ ስቴፖቹን በትክክል ከተከተላችሁ ይሰራል፣ ምንም ጥያቄ የለውም። ሰከንድ ላይን ለምሳሌ ካሁኑ ላስጠንቀቃችሁ ኢሜል ቬሪፊኬሽን የሚባል ነገር አለ። በኢሜላችሁ ውስጥ ይገባል ቬሪፊኬሽን ኢሜል። አብዛኛው ጊዜ ሲገባ ስፔሻሊ ጂሜል የምትጠቀሙ ሰዎች ስፓም ውስጥ ነው የሚገባው። ገብታችሁ ስትፈልጉት ኢሜሉን አታገኙት። ስፓም ውስጥ ገብታችሁ ያንን ቬሪፊኬሽን ቬሪፋይ ማይ አካውንት ካላላችሁት አፕሊኬሽኑ ከአንድ ቀን በኋላ ስልክ ቁጥራችሁን ስለምታጡ ፔፓልም ደግሞ ገንዘባችሁ የሚቀመጥበት ነገር ስለሆነ እባካችሁ እነዚህን ስቴፖች ለሐመሮሃ እያላችሁ ስቴፕ ባይ ስቴፕ ተከታተሉ። ወደ ቱቶሪያላችን እንገባለን። ይሄን ነገር በስልክ ማድረግ ትችላላችሁ፣ ግን ኮምፒውተር ቢኖር ይመከራል። ቱቶሪያሉ ይሄንን
እዚህ ድረስ መምጣታችሁ ካልቀረ ሰብስክራይብ ማድረግ እንዳትረሱ። ብራውዘራችሁን ከከፈታችሁ በኋላ አዲስ ታብ ከፍታችሁ ያ ታብ ላይ ሄዳችሁ ኦፍ ኮርስ መክተት የሚኖርባችሁ የሚታወቅ አድሬስ ነው። ፔፓልን ነው የምትከፍቱት። ፔፓልን ለመክፈት ፔፓል ብላችሁ ትጽፋላችሁ። ብዙ ሰው ፔፓል ብሎ ከዛ በኋላ ኤንተር ነክቶ ሰርች አድርጎ ነው፣ ግን ኮንትሮል ኤንተር ካላችሁት .ኮሙን ራሱ ይሞላዋል። አንድ አዲስ ቲፕ እዚሁ ጋር ሰጧችሁ። ኮንትሮል እና ኤንተር ማንኛውም ብራውዘር ላይ ያመጣዋል። የፔፓል ዌብሳይት ሎድ ሲያደርግ እንግዲህ ይሄን ይመስላል። ያው ኦብቪየስሊ ከዚህ በፊት ብዙዎቻችሁ ሞክራችሁ ሊሆን ይችላል። እዚህ ጋር ኢቲ ይላል እንደምታዩት ፔፓል ኢቲ ቨርዥን ነው ሎድ ያደረገው ማለት ነው፣ የኢትዮጵያ ሳይት ማለት ነው። ቪፒኤን መጠቀም አያስፈልግም። ብዙ ቱቶሪያል ላይ ቪፒኤን መጠቀም አለባችሁ ሲል አይቻለው። እዚህ ጋር ሳይን አፕ ካላችሁት በኋላ የኢትዮጵያ ባንዲራ እንደሚመጣ ከላይ ማየት ትችላላችሁ። እሱን ዝም ብላችሁ ክሊክ አድርጋችሁ መቀየር ትችላላችሁ። ቪፒኤን አስፈላጊነት የለውም። ክሊክ ካደረጋችሁ በኋላ የአገር ዝርዝር ይመጣላችኋል። አፍሪካ ላይ ነው ያለነው። ከዛ በኋላ አሜሪካዝ ምናምን እያለ ኤዥን ፓሲፊክ ወደ ታች ስንወርድ ያው የዓለሙ አገሮች በጠቅላላ ተጠቅሰዋል። እኛ አሜሪካን ስለሆነ ግን የፈለግነው ከፍ ብለን እንመለሳለን። ያው አገሮቹ እናንተ ደግሞ ስልክ ቁጥር ማግኘት የምትችሉ ከሆነ እነዚህ አገሮች ላይ እነዚህን መጠቀም ትችላላችሁ። ለዚህ ቱቶሪያል ግን እኔ ሰከንድ ላይን እንዴት እንደምትጠቀሙ ነው ያሳየኋችሁ። ዩናይትድ ስቴትስ የሚለውን ነው ሴሌክት የምናደርገው። ዩናይትድ ስቴትስን ክሊክ ካደረጋችሁ በኋላ +1 የሚል እዚህ ጋር ኦልሬዲ መጥቷል። እዚህ ጋር መንካት የምፈልገው አንድ ነገር አለ። +1 ካንትሪ ኮድ ነው። ሁለተኛ አይነት ኮድ ደግሞ አለ። የመጀመሪያ 3 ዲጂቶች አንድ ቁጥር ላይ የአሜሪካ ስልክ ቁጥሮች ላይ ኤሪያ ኮድ ነው። ኤሪያ ኮድ እንግዲህ ምን ስቴት ውስጥ እንዳላችሁ የሚናገር ዲቴይል ነው። እኔ ያወጣሁት ስልክ ቁጥር አለ ሰከንድ ላይን ላይ እሱን እናየዋለን። እሱ ስልክ ቁጥር መጀመሪያ 3 ዲጂቶቹን አስፈላጊነት አላቸው፣ የት ስቴት እንደሆነ ስልክ ቁጥሩን ማወቅ ስላለብን ማለት ነው። ሰከንድ ላይን ላይ ያወጣሁት ስልክ ቁጥር ይህንን ይመስላልና ይሄ የአሜሪካ 3 ዲጂት በቅንፍ የሚያደርጓት እንግዲህ ቅድም እንዳልኳችሁ ኤሪያ ኮድ ነች። የኔ ኤሪያ ኮድ 979 ነው ማለት ነው። ቀጣይ ደግሞ አክቹአሊ ስልክ ቁጥሩ ሪል ስልክ ቁጥሩ 366 ነው 01 ከዛ በኋላ 90። ያው እንግዲህ ኢትዮጵያ ውስጥ ይሄንን ሲስተም ድሮ እንጠቀመው ነበር። የምታስታውሱ ከሆነ 0911 አዲስ አበባ ነበረ፣ እንዲሁም ደግሞ መስመር ቁጥር ነበረ። ከዛ ባሻገር ደግሞ 0914 እንደማስታውሱ ከሆነ መቀሌ ነበረ። እንደዚህ ይሄንን ሲስተም ግን አሁን እንደማውቀው እየተጠቀምነው አይደለም። እንዳትደናገሩ፣ ይሄ ኢንፎርሜሽን እየነገርኳችሁ ያሉት ለቀጣዩ ስቴፓችን ወሳኝ ስለሆነ ነው። ኤሪያ ኮዳችሁን ኮፒ ታደርጉትና ይሄ በኔ ኬዝ ደግሞ 979 ነው። ኔክስትን በለው። ኔክስት ብለነው ሎድ እስኪያደርግ ድረስ ደግሞ ሌላ ዊንዶውን ከፍትና ታይፕ እናደርጋለን ማለት ነው። ኤሪያ ኮዶችን ምን እንደሆነ የት ቦታ እንደሆነ ለማወቅ አንዳንድ ሰው ኦልሬዲ ያውቀዋል። ያው ብዙ አሜሪካ ውስጥ ዘመድ ያለው ሰው የምን ክልል ኤሪያ ኮድ እንደሆነ ሊያውቅ ይችላል። እኔ ግን ይሄ ኮድ ምን እንደሆነ አላቅም። what area code is ብለን ታይፕ አድርገን የኛን ኤሪያ ኮድ 979 ብለን ኤንተር ስንለው ኦኬ አንፎርቹኔትሊ ብራውዘር ክራሽ አደረገ። እዚህ ጋር ሪስታርት ፋየርፎክስ እስክንለው ድረስ እንጠብቅና ባክግራውንዱ አያምርም። ይሄን እኮ ስለ ኡቡንቱ ስላችሁ የነበረው ነገር ይሄ ነው። በጣም የሚገራርም ባክግራውንዶች ነው ያሉት። ግራፊክሱ የሚገርም ነው። ኤቭሪቲንግ ስለ ኦፕሬቲንግ ሲስተም የሚገርም ነው። መልሰን አዲሱ ታባችን እንመለሳለን። ከዛ በኋላ ሰርች ስናደርገው የነበረውን ነገር እንደግመዋለን። what area code is 979 ብለን እንደግመዋለን ማለት ነው። ከዛ በኋላ ጉግል ይነግረናል ማለት ነው ይሄ ኤሪያ ኮድ አሜሪካ ውስጥ የት እንደሆነ። እንደምታዩት እዚህ ጋር is located in Texas and covers College Station, Bryant and Lake Jackson area ይላል። ይሄ ስልክ ቁጥር ይሄ ኤሪያ ኮድ ለነዚህ ኤሪያዎች ነው የሚወጣው እና ለቀጣዩ ስቴፕ ደግሞ ይሄንን ነገር ማወቃችን በጣም ከፍተኛ ሚና ስለሚጫወት እቺን ስቴፕ እንዳትረሱት አደራችሁን ብያለሁ። ኤሪያ ኮድ ምንድነው የሚለው ጥያቄ ከመጣ በኋላ ይሄንን ካወቀን ወደዚህ መመለስ እንችላለን። ቬሪፊኬሽን ኮዳችን ደግሞ በቁጥራችን ነው የሚመጣው በሰከንድ ላይን ላይ ይሄንን ይመስላል እና በጣም ወሳኝነት አለው ይሄ አፕሊኬሽን። በጣም ነው የምወደው ይሄንን አፕሊኬሽን። የምወድበት ምክንያት ደግሞ አክቹአሊ
እሰራለሁ ያለውን ነገር ስለሚሰራ ነው ሞደው ይሄንን አፕሊኬሽን ሰከንድ ላይን አያስቸግራችሁም። ቀደም እንዳልኳችሁ ሄዳችሁ ቼክ አድርጉት ቱቶሪያሉ እንዴት እንደሚጫን። ካስቸግራችሁም ደግሞ ጉግል ፕሌይ ላይ ራሱን እንዴት እንደምታወርዱም ነግሬያችኋለሁ። ያንን ቪዲዮ ማየት ይኖርባችኋል። እዚህ ጋር ያለውን መረጃ እንዴት እንደምትከቱ ማስረዳት ያለብኝ አይመስለኝም። ግን ያው እንግዲህ የምትጠቀሙትና ቫሊድ የሆነ ኢሜል አድራሻችሁን ክተቱ። እዚህ ጋር ኢሜል አድራሻውን ፓስወርዱን የምታስታውሱት መሆን አለበት። ብዙ ሰው ኢሜልን ፓስወርድን ረስቻለሁ ይለኛል አንዳንድ ጊዜ። የኢሜል ፓስወርዳችሁ በጣም ሴፍ ከመሆን ያለበት መረጃዎች መካከል ትልቁ ነው። ይሄንን የምልበት ምክንያት ደግሞ ያው እንግዲህ በኢሜል ነው ብዙ ነገር ቬሪፋይ የምናደርገው። ኢሜል አድሬስ ፓስወርድ ጠፋብን ማለት እንግዲህ ብዙ መረጃዎቻችንን ልናጣ ስለሆነ ይህንን ነገር በደንብ ተጠንቅቃችሁ የኢሜል ፓስወርዳችሁን ሴፍ ቦታ ላይ ያስቀምጣችሁ ወይንም የማትረሱት ፓስወርድ ብታደርጉ፣ ስልክ ቁጥራችሁ ደግሞ እባካችሁ በህግ አምላክ አታርጉ። ብዙ ሰው ስልክ ቁጥሩን ያደርጋል። ይሄ በጣም በቀላሉ ገስ የሚደረግ ነገር ነው። እዚህ ጋር እንደምታዩት እያስጠነቀቀኝ ነው። ፓስወርዱ ላይ አንድ መስፈርታቸውን አላሟላውም። ምንድነው? ኦኬ ከ20 ካራክተር በታች መሆን አለበት። ሰው እቀንሰዋለሁ። ሌላ አይነት ፓስወርድ የማልረሳውን እከታለሁ። እንግዲህ ፔይፓል ባይ ዘ ዌይ ገንዘብ የሚቀመጥበት አካውንት ስለሆነ በጣም በጥንቃቄ መቀመጥ ያለበት ነገር ነው። ፓስወርዳችሁ የሚገመት ነገር ማታድርጉ። ካፒታልም ቢኖረው ይመከራል፣ ሌተር ቢኖረው ይመከራል፣ ቁጥሮች ቢኖሩት ይመከራል። እንዲሁም ደግሞ ሲምቦሎችንም ብታካትቱበት ለእናንተ የበለጠ ጠቃሚ ነገር ይሆናል። ሶ እቺን ነገር ሴቭ አልለውም እኔ። ሶ ቀደም ኤሪያ ኮድ አውጡ ያልኳችሁ ምክንያት ይሄ ይሆናል። አሁን አድራሻ ሲጠይቀን ስልክ ቁጥራችን ከየት ክልል አሜሪካ ውስጥ እንደሆነ ስለሚያውቅ አሁን ደግሞ አድራሻችን ከዛው ክልል መሆን አለበት። ፌክ አድሬስ ቴክሳስ እንለዋለን። ፌክ አድሬስ ጀነሬተር.com የሚባል ዌብሳይት ነው የሚመጣላችሁ መጀመሪያ ላይ። ሶ እዚህ ጋር ፌክ ኔም ኤቭሪቲንግ ጀነሬት ያደርግላችኋል። እኛ ግን የምንፈልገው አድራሻውን ነው። ዩናይትድ ስቴትስ ቴክሳስ ነው። ሶ እንወርድና እዚህ ጋር የአድራሻውን መረጃዎች እንወስዳለን ማለት ነው። 2282 ሰንዳውን ሌን ኦስተን ቴክሳስ። ዚፕ ኮድም ያስፈልገናል 78749 ነው የሚለው። ሶ እዚህ ጋር እንከተዋለን። አክቹዋሊ መጀመሪያ ላይ ያለችው ቁጥር ባይ ዘ ዌይ ለአፓርትመንት ነምበራችን መጠቀም እንችላለን። ይሄንን መረጃ መቼም እነሱ ቼክ አያደርጉትም። አካውንት ክሪኤት ስታደርጉ እነሱ እነዚህን ኢንፎርሜሽን ማወቅ የሚፈልጉት አሜሪካ ውስጥ ፎር ታክስ ፐርፐስስ መኖራችሁን ነው ቼክ ማድረግ የሚፈልጉት፣ እንዴት ሰዎች ታክስ እንደሚደረጉ ለማወቅ ነው። ሰው እኛ ይሄንን ቁጥር ስንከት ምንም አይነት ኔጌቲቭ ነገር አይኖረውም። ምን ጋ ነው የሚያመሳክሩት? ብዙ ጊዜ ክሬዲት ካርድን አታች ማድረግ ትፈልጋላችሁ ወይ የሚለውን ፖይንት ነው ብዙ ጊዜ ችግር የሚፈጥረው። ሶ ክሬዲት ካርድ አንድ ቬሪፊኬሽን ሜተዱ ቢሊንግ አድሬስ የሚባለው ነገር ነው። ሶ ቢሊንግ አድሬሳችሁ የፔፓል አካውንት ላይ ያለው ከክሬዲት ካርዳችሁ ጋር የሚመሳከር ነገር ካልሆነ ችግር ሊፈጥር ይችላል። እኛ ግን ክሬዲት ካርድ አንፈልግም። እኛ የምንፈልገው ፔፓል አካውንት ነው። ገንዘብ መቀበል የሚችል ፔፓል አካውንት ነው። ክሬዲት ካርድም አንፈልግም፣ ምክንያቱም ክሬዲት ካርዱን የምንሞላበት ሜተድ የለንም። ሶ እኛ ከዩቲዩባችን ገንዘብ ለመቀበል ወይንም ኦንላይን ከምንሰራው ስራ ገንዘብ ለምንቀበልበት ፔፓል አካውንት ስለሆነ የፈለግነው። ክሬዲት ካርድ ዩዥሊ ፔፓል ባይ ዘ ዌይ አጠቃቀሙ እኛ እዚህ ሀገር ብዙ ስለማናውቀው ነው እንጂ ከክሬዲት ካርዳችን መረጃ በየቦታው ከምንጠቀም የምንፈልገውን ገንዘብ ትንሽ ብቻ እየቀነስን ፔፓላችን ላይ ያስቀምጠን ክፍያ በዛ ለመፈጸም ነው። ሶ እዚህ ጋር እንደምታዩት እዛ ፔጅ ላይ ያለውን መረጃዎች በዚህ ፎርማት ነው እኔ ኮፒ ያደረኩት። ቀሪውን ራሱ ሞላው። ከነ ዚፕ ኮዱ፣ ከነ ስቴቱ፣ ከነ ሲቲው ሁሉም ነገር ሞላ። አግሪ እንለዋለን። እዚህ ጋር yes I have read የሚለውን ክሊክ ካደረጋችሁት በኋላ ኔክስት ትሉታላችሁ። ሶ ፔፓል ባይ ዘ ዌይ ኢዝ ናት ክሬዲት ካርድ። ከክሬዲት ካርድ ጋር ምንም የሚያያይዘው ነገር የለም። ክሬዲት ካርድ ከፔፓል ጋር አታች የምናደርገው የተወሰነ ያህል ክሬዲት ካርድ ወይም ዋና አካውንታችን ላይ ያለውን ገንዘብ ቀንሰን ግዢ ስንፈጽም ያው ቢሰረቅ እንኳን ፔፓላችን ችግር የለውም፣ ምክንያቱም ብዙ ብር የለውም ለሚለው ነገር። ሶ ይሄ ምን እንደማለት ነው? ኪሳችን ውስጥ ይዘን የምንዞረው የታክሲ ገንዘብ የሚቀመጥበት ማለት ነው ፔፓል። ሶ እዚህ ጋር ሊንክ ካርድ ምናምን ነገር ይላል። ይሄ ነገር ግን ኢሬሌቨንት ነው። ሊንክ ባንክ ኢንስቴድ ማለት ትችላላችሁ። ከፈለጋችሁ መዝጋትም ትችላላችሁ at this point፣ ምክንያቱም አካውንቱ ኦልሬዲ ተከፍቷል። ባክ ለመሄድ ወይንም ዝም ብላችሁ ሎጊን ብትሉት ይመጣላችኋል። ዝም ብለን ወደ ኦሪጂናል ድረገጹ አድራሻ ስንሄድ ኦልሬዲ ሎጊን ስላደረገን ይኸው ሃይ ጄሰን ይለኛል። አካውንታችሁ ክፍት ነው።
ኦንላይን በማንኛውም ሌላ ፔፓል አካውንት ያለው ሰው አማካኝነት መቀበል ትችላላችሁ። ኦፍ ኮርስ ኢሜይላችንንም ቬሪፊኬሽን ኢሜይል ይመጣልናል። እሱን ገብታችሁ ቬሪፋይ ማለት እንዳትረሱ። ዛሬ እንግዲህ ያሳያችሁ መረጃ ይሄንን ይመስላል። እንዴት ፔፓል ኢትዮጵያ ውስጥ ሆናችሁ ገንዘብ መቀበልም መላክም የሚችል ፔፓል አካውንት አከፋፈቱን አሳይቻችኋለሁ። አይ ሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። ከጠቀማችሁ ደግሞ ያቺን ላይክ በተን በመጫን ተባበሩኝ። እንዲሁም ደግሞ ይሄ ቪዲዮ ይጠቅማዋል ብላችሁ ለምታስቡት ወዳጅ ዘመዳችሁ ጠላታችሁም ቢሆንስ ፔፓል አያስፈልገውም ሊንኩን በመላክ ተባበሩኝ። እስከሚቀጥለው መገናኛ ጊዜያችን ደግሞ ደህና ሁኑ፣ ሰላም ዋሉ እና መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።